ሰሞኑን እንግዲህ ያስተዋላችሁት ያለው የመኪና የዋጋ ጭማሪ አብዛኞቻችሁ መኪና ለመግዛት የፈለጋችሁ ሰዎች ዲስአፖይንት እንዳደረጋችሁና እንዳበሳጫችሁ ይገባኛል። ይሄ የሆነበት ምክንያት ምንድነው? ስለዚህ አሁን ባለው የዋጋ ጭማሪ መኪናውን መንገዛ ይሻላል ወይስ ደግሞ ብንጠብቅ ይሻላል የሚሉት ነገሮች ዛሬ መልስላችኋለሁ ማለት ነው። እንግዲህ ይሄ ጭማሪው አንደኛው ጭማሪ ሊመጣበት የቻለበት ምክንያት በቻይና ሀገር የተደረገው የፖሊሲ ለውጥ ነው። ያም የፖሊሲ ለውጥ ምንድነው? መኪና አስመጪዎች መኪና የሚያስመጡት ቀጥታ ከፋክተሪ መሆን አለበት። ከፋክተሪ ደግሞ መኪና በሚጫንበት ሰዓት ላይ ፋክተሪው እዚህ ከሚያስመጡ አካስመጪው ጋር አውቶራይዝድ የሆነ ዲለርሺፕ መፈራረምና መያዝ ይኖርበታል ማለት ነው። ያንን ደግሞ ለመያዝ ብዙ ሪኳየርመንቶች ይፈልጋል። ይሄንን ደግሞ ማድረግ የሚሉት የመኪና አስመጪዎች በጣም ጥቂት መኪና አስመጪዎች ስለሆኑ አብዛኞቹ የመኪና አስመጪዎች ኦፊሻል ዲለርሺፕ ስለሌላቸው ከፋክተሪ ማስጫን አይችሉም። ያ ማለት እንግዲህ አንድ አመት የሞላቸውና አንድ አመት ያለፋቸው መኪኖች ብቻ ነው ወደ ሀገር ውስጥ ማስገባት የሚችሉት። ይሄ ደግሞ ለወደፊቱ የመኪና እጥረት ሊያመጣ ስለሚችል የዋጋ ጭማሪ አሳይቷል ማለት ነው። ከዛ በተጨማሪ ደግሞ የሀገራችን የፖሊሲ ለውጥ ይደረጋል ተብሎ ይታሰባል። አንደኛው ምንድነው? የመኪና አስመጪዎች ራሱን የሆነ ሪኳየርመንት ማሟላት ያለባቸው ሪኳየርመንት አለ። ያንን ማሟላት የሚችሉት የመኪና አስመጪዎች በጣም ጥቂት ናቸው። ከዛ በተጨማሪ ደግሞ ሰሞኑን የኤሌክትሪክ መኪኖች ላይ የታክስ ጭማሪ ይደረጋል ተብሎ ይታሰባል። ያም ደግሞ የመኪኖቹን ዋጋ አለመረጋጋት አምጥቷል ማለት ነው። ስለዚህ ገና ወደፊት የሚከሰቱ ነገሮች ናቸው የመኪኖቹን ዋጋ አለመረጋጋት እያመጡ ያሉት። ስለዚህ በእኔ ሪኮሜንዴሽን መሰረት አሁን ያለው ዋጋ በጣም የተጋነነ ስለሆነ የኤሌክትሪክ መኪኖችን እንድትገዙ ሪኮመንድ አላደርግም። ሪኮመንድ ማደርጋችሁ ልክ እንደ BYD ሞይንኮ ማለት ነው። ሞይንኮ የBYD ኦፊሻል አውቶራይዝድ ዲለርሺፕ ነው። ከዛ ብትገዙ ስቴብል የሆነ ዋጋ ነው ያላቸው። በዶላር ኤክስቼንጅ ብቻ በኤክስቼንጅ ሬት ብቻ ነው የዋጋ ጭማሪ ሊያደርግ የሚችለው እንጂ እንደዚህ አይነት የኢንተርናል የሆኑ ችግሮች የመኪኖችን አለመረጋጋት አያመጣም። ስለዚህ ሪኮመንድ ማድረጋችሁ አንድ ወርም ሁለት ወርም ጠብቃችሁ እንደ ሞይንኮ አይነት ሌሎች ኦፊሻሊ አውቶራይዝድ የሆኑ የመኪና አስመጪዎች ጋር ሄዳችሁ መኪና ብትገዙ ሪኮመንድ አደርጋችኋለሁ ማለት ነው። የለጠፉ የኤሌክትሪክ መኪኖች ወይም ደግሞ ያገለግሉ ኤሌክትሪክ መኪኖችን እንደ መፍትሄ ብትጠቀሙ ሞር ሪኮመንድ አደርጋችኋለሁ። ምክንያቱም የባትሪ ጤንነታቸው ከታየ አጠቃላይ የሆነ መታየት ያሉባቸው ነገሮች ታይተው ጤናማና ጥሩ ኮንዲሽን ላይ ካሉ እነዛን ኤሌክትሪክ መኪኖች ብትጠቀሟቸው ታተርፋላችሁ ማለት ነው። አሁን እየታየ ያለው የዋጋ ጭማሪ እጅግ በጣም የተጋነነ ስለሆነ ማለት ነው።